ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሰሃን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። በቃ ሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ነው አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው አይደል? 1 ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሯርጬ ነው የምመጣው። ይሄን ነገር ስለማቀባደል እንዴ ምን አገናኘው ከማጥባት? አይ እንዴ 1 ዳቦ አሁን ቁርስሽ ነው አይደል? 1 ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ይሁን እንደምን ያለቀስሽ ነው? አይ አረጋግጥ ነው አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ ምን ነው የሚያስለቅስሽ? አላለቀስኩም እንዴ 2 ልጅ አለ አይደል? እሱ ወጪ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩህ ነበር እኔ አንተ ነው ሁለተኛ እንውለድ ያልኩህ እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀምጥሻል እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንዴ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንዴ። ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እሺ ያለቀሽ ነው? አለቀስኩም። አንቺ ስቀልብ ፕራንክ ነው። ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው። ስሚ ዳግ ሰውን የሚያውቁስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ እንዴ? ያው ለምን አስተዳባው በእንግሊዝ ነው የሚያምሻል። ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አመረሽ ነው ወንድሻል ይቅርታ። አመረቀች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ ላድርግሽ ብዬ ለምን ይቀርብሻል ብዬ ታበረልሽ እንዴ እያወቅሽ አይ ሲሪየስ ነው ተቀበልና እንዴ ታዲያ ፍራንክ ላድርግሽ እንዴ? ይቅርታሽ ወድሻለሁ እኔ ሙዳል
እኔ ፍቅር ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቀህ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጣን ካሳ እንደሌላ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽኛል ብዙ ነገር አለ በእኔና ባንቺ ማለት ያሳለፍነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽዬ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም፣ ሁሉም ሰው እንዲያውቅ ፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ፣ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድህ ነው የገባኝ። ለማስከፈሽ ፈልጌ አይደለም እንጂ እኔም ስለምወድህ ነው የገባኝ። ትፈጥሪሽ የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ላይ ስጦታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም፣ ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው፣ ግን ቴንኪዩ ለሁላችሁም። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው፣ ግን አትሊስት እኔን ብትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል እና በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄ ነው ማለት ፈልገው። እንወዳችኋለን። ቴንኪው። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር እኔ። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000ዎቹም እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። ይሄ ቪዲዮ ደጋግሜ አይቼዋለሁ። እንባ የተናነቀኝ 3ቱም ጊዜ ጨረስኩት ማለት ነው። እና እንድትጠነቀቁ የምፈልገው ግን እንደሆነ ታውቃላችሁ፣ ይሄ ስሜት በቃ የወለደች እናት ናት የምትረዳው። በእርግዝናችሁ ወይም በአራስነታችሁ የተደረገላችሁም አትረሱም፣ ያደረጓችሁም አትረሱም። በነገራችን ላይ በተአምር በቃ እቺ በቃ እንዴት ነው በቃ ትንሽ ነገር ፈልጋችሁ ትንሽ ነገር ያገዟችሁ ሰዎች አትረሱም። ትንሽ ነገር ደግሞ ያረጓችሁ ሰዎች ደግሞ የዛሬ 30 ዓመት 20 ዓመት ቢሆን አትረሱም። በነገራችን እንደ ልክ በትናንትና እንደተደረገ ነው ሆኖ የሚሰማችሁ እና በጣም ጥንቃቄ አድርጉ። አራስና እርጉዝ ጥንቃቄ አድርጉ። እና እችል ሳያት አንዲያ ነገር አንተ አትረባ ምትረባ አይደለም። ለመጀመሪያ ጊዜ አይደለም ደግሞ ይሄ ፍራንክ አይደለም። በነገራችን ላይ ከዚህ በፊትም በንግግርም ሆነ በድርጊትም ሆነ ልጅቷን አቁስልሃታል። በቃ ያስታውቃል። በቃ እኔ የተረዳሁበት እስቲ ጻፉ እስቲ እናንተ ከቪዲዮ የተረዳችሁት ነገር አለ። ሁለቱም ቪዲዮ አየሁት። የመጀመሪያውም አየሁት፣ ከዛ በኋላ ደግሞ ይቅርታ ብሎ ደግሞ የሰራውን ቪዲዮ ደግሞ ጊፍት ሲሰጣት አየሁት። ምንም ደስተኛ አይደለችም ልጅቷ።
ግን አትረባም አንተ። በዚህ አጋጣሚ ግን ቀልድ አድርገህ ልክ ልኳን ነው የነገርካት እና አንቺን ግን የኔ በቃ አለ አይደለም እርጋታዋ የኔ ቆንጆ ደግሞ እንዴት እንደምታምር ድርብብ ያለ ለአንተ የምትገባ አይደለችም እቺ እንቁ የሆነች ሚስት የሆነት እና በደንብ ቪዲዮ ነገር አጥፋላት። በቃ ቪዲዮን አጥፋላት። አሁን እዛ ላይ ትንሽ ፎሎ ምን ልታረገው ነው? በዚህ ያገኘው ፎሎወሮች ማለት ነው ምን ልታረጋቸው ነው? ምንድነው የሚያደርጉልህ? ሚስትህን አዋርደህ አንተም ተሰድበህ ምንድነው የሚያደርግልህ? አንዳንድ ጊዜ ብር በቃ አለ አይደለም ለትዳራችሁ ለቤተሰብ ክብር ስጡ እባካችሁ። አንቺን ግን በቃ የተረዳሁት ነገር አለ። አላውቅም ለምን እንደሆነ አላውቅም። የተረዳሁት ነገር አለና ያንቺ እርጋታሽ ግን እሱን ግን አትረባም። አንተ አትረባም። በቃ ባጭሩ አንተ አትረባም። የሴቶች መብትና ክብርና ትዳርን ለሴቶች ፍትሃዊ ለማድረግ መወገድ ያለባቸው ሁለት አይነት ጎጂ አስተሳሰቦች እንዲቆያቸው ጠበቃ ሰብለ አስፋኔ እንግዲህ ይሄ ከላይ በምስሉ ያያችኋትን ልጅ አስመልክቶ ተሰራ ተብሎ የተለቀቀ ፕራንክ በትናንትናው ዕለት ያው ሁላችንንም የረበሸ ማመን የሚያቀት ነበረ። እንግዲህ በዛ ይዘት እንዳያችሁት ዋነኛው እንግዲህ በዛ ፕራንክ ውስጥ ማለት እንደ ፕራንክ የምንወስደው እንደ ቀልድ የምንወስደውም ከሆነ የተንጸባረቀ በስፋት በዓለማችን ላይ በኢትዮጵያ ሳይሆን በዓለማችን ላይ በትዳር ውስጥ ያሉ ሴቶችን የበደለ አሁንም ያለ አመለካከትን ነው። ያም ደግሞ እቤታቸው ሆነው ልጆቻቸውን የሚያሳድጉ እናቶችን እንደ ስራ ፈት የመቁጠር ለቤት ውስጥ አድካሚ ስራ ምንም አይነት ቦታ ለመስጠት ነው። ይህም ደግሞ እንደምታውቁት የካፒታሊዝም ስርዓቱ በገንዘብ የሚተመኑ ነገሮችን አስቀምጦ ጂዲፒም እንዴት እንደሚለካ በዝርዝር ቲዎሪዎች ያሉ ሲሆን እናቶች በጣም ከፍተኛውን አድካሚውን ስራ እየሰሩ ቤት ውስጥ የሚኖራቸውን አስተዋጽኦ ግን በገንዘብ ኳንቲፋይ አድርጎ ማስቀመጥ ስላልተቻለ ዛሬም ቤት ውስጥ ሆነው ማናችንም ልንሰራ የማንችለውን ከባድ ሚና የሚጫወቱ እናቶች እንደ ስራ ፈት እየተቆጠሩ ነው ያሉት። ከዛ ባሻገር ሁለተኛው ጎጂ አመለካከት እና ትዳርን ለሴቶች ፍትሃዊ ለማድረግ መወገድ ያለበት ሴቶች ወደ ትዳር ከገቡ በኋላ ስራቸውን እንዲተዉ ስራቸውን ትተው ለመማር ራሳቸውን ለማሳደግ እኩል እድል ሳይሰጣቸው በቤት ውስጥ ብቻ ተከልለው እንዲቆዩ ከዛም ደግሞ ያንን ተቀብለው ደግሞ ለቤተሰባቸው ራሳቸውን ሰጥተው መኖር ሲጀምሩ እንደ ስራ ፈት እየቆጠሩ ክብር ማሳጣት ነው። እነኚህ ሁለት አመለካከቶች ካልተወገዱ ትዳርን ለሴቶች መብት መጠበቅ የሚሆን ተቋም ለማድረግ አስቸጋሪ ይመስለኛል። እስኪ እናንተም በዚህ ሀሳብ ላይ ኮሜንት ስጡና ነው ወይበት። አመሰግናለሁ። ታዲያ ደስ ይላል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እንዴት አደራችሁ ታክቲከኞቹ፣ አስማተኞቹ? ሰላም አደራችሁ? አለሁላችሁ። እኛ ጋር ብርድ ጀምሯል። ይኸው እንግዲህ ከአሁን በኋላ ብዙ ኮተት እየለበስን ልንወጣ ነው ማለት ነው። ለማንኛውም ግን አንድ ነገር ልንገራችሁ። በመጀመሪያ ትላንትና ማታ ከኔ ጋር የነበራችሁ በውስጥ በኩል ባርባራዬ አይ ላቭ ዩ ሶ ማች በውስጥ በኩል በጣም ብዙዎቻችሁ ምክር የላካችሁልኝ ያላችሁ። እኔ አክቹአሊ ብዙ ጊዜ አላነብም መልእክት ምናምን የእውነት ስለሚበዛብኝ፣ ግን በጣም አክባሪዎቼ በጣም ወዳጆቼ ኦኬ ከባለጌ ይልቅ የሚያከብረኝ ማዳመጥ እንዳለብኝ የነገራችሁኝና የመከራችሁኝ ያልጠበቅኳችሁ ሰዎች ከልቤ አመሰግናለሁ። እግዚአብሔር ያክብርልኝ። እውነት ነው። እኔ ተከበርኩኝ። ባለትዳርና ጥሩ ፋሚሊ ያሳደገኝ ለልጆቼም ለባሌም ለቤቴም ፍቅርና ክብር ያለኝ ሴት ነኝ። ልክ ነው። የመከራችሁኝን ሰምቻለሁ። አመሰግናለሁ። ከዛ በመቀጠል ግን ስለዚህ ፕራንክ አንድ ነገር ልበላችሁ። ልጅቷ ከወለደች ገና 3 ወሯ ነው እና ፕራንክ ብሎ ነው እንትን ያላት። ወጥተሽ አግዥኝ፣ ፈረንጆቹ በሳምንታቸው ነው ወጥተው የሚሰሩት ቅብርጥሴ ምናምን ብሏል። እና በዚህ አጋጣሚ ፍራንክና ፕራንክ መለየት አለበት። ፍራንክና ፕራንክ መለያየት አለባችሁ። ገና ለገና ታዋቂ ለመሆንና ቫይራል ለመውጣት እውነቴን ነው የምላችሁ፣ የምታደርጉትን ከሰውነት የወጣ ነገር ተቆጠቡ ጋይስ። እኔ ሁላችሁም እናት ሆኜ ሳይሆን፣ ነገር ግን ብዙ ጊዜ ኢትዮጵያ ውስጥ ፕራንክ ብላችሁ የምትሰሩት ነገር በጣም መጥፎ ነው፣ ለአደጋም ይጥላል። በጥፊ የምትመቱበት የምትረገጡበት በጣም ብዙ ነገር የምትሆኑበት ነው። እናንተ የሚገባላችሁን ሳንቲም እንጂ እዛ ሰው ላይ የሚደርሰውን ነገር አታውቁ።
አሁን እቺ ልጅ ገና 3 ወሯ ነው። ወተሻግዢኝ ምናምን ሲላት እኛ በሰለጠነ ሀገር ፈረንጅ ሀገር ላልከው ፈልጎ ነው እንጂ ፈረንጅ በሳምንት ወጥቶ የሚሰራው እኔ በምኖርበት ሀገር 1 አመት ቁጭ ብለህ መንግስት ይከፍልሃል። 1 አመት ቁጭ ብለህ መንግስት ይከፍልሃል። እየሰራበትን መልሰህ ታገኘዋለህ። ከዛ በኋላ ደግሞ ክትትል ሆስፒታል ትሄዳለህ። ልጆችህን ይከታተላሉ። ምንም ብትበላ ለጤንነት ካልሆነ በስተቀር አንድ ሴት ልጅ እስካጠባች ድረስ የፈለገችውን ያህል መብላት ትችላለች፣ ለራሷ ለጤንነቷ ካላሰበች በስተቀር። ከዛ በኋላ የሚያጠባ ሰው ደግሞ ወዲያው ይርበዋል። እንደዚህ አይነት ፕራንክ የሚያስጠላ የወረደ በቃ ብዙ ፕራንኮች አሉ፣ በጣም የሚያስጠሉ የሚያስነውሩ አስጸያፊ። እውነቴን ነው የምላችሁ፣ ሚዲያ ስለሆነ ነው ልጆች መነገጃ፣ ሴቶች ራሳቸውን የሚያረግሹበት፣ ወንዶች ራሳቸውን የሚያዋርዱበት። አንዳንዶች ሁሉንም አላችሁም እንጂ ፕራንክ እኮ በጣም የተለየ በጣም ብዙ ፈን እኮ ነገሮች አሉ። በዛ ላይ ደግሞ ሴት ልጅ እርጉዝ ሆና የእውነቴን ነው የምላችሁ ሂዱና ሐኪም ቤት ጠይቁ። እዚህ ሀገር አንድ ሴት ልጅ እስክትወልድ እስከ 9 ወሯ ድረስ ባል ካጠገቧ ሆኖ ሁሉንም ይማራል፣ አብሮ ይማራል። እንዴት ነው ሴት የምታረግዘው፣ እንዴት ነው የምትወልደው፣ እንዴት ነው ምጡ፣ እንዴት ነው ስትገባም አብሯት ችግሯን ያየዋል፣ ስትወልድ እያየ ማለት ነው። ምክንያቱም ከዛ ስትወጣ ምን ያህል እንደሆነ ክብደቱና ለሴት ልጅ ክብር እንዲኖረው ነው። አብረው ቢገቡና ይሄንን ቢያውቁ ኖሮ ዛሬ እናት እንዲትሆን የሚሉ ተሳዳቢዎች ወይም ደግሞ ልጆቻቸውን የሚሰድቡ ሰዎች አይኖሩም ነበር። እውነቴን ነው የምላችሁ። ስለዚህ እንደዚህ አይነት ፕራንክ ትክክል አይደለም። ስለ እውነት ለመናገር ጭራሽ እኔ ብዙዎቻችሁ ኢትዮጵያ ውስጥ በብዛት ፕራንክ የምትሰሩ ሰዎች ትክክል አይደለም አሉ። አብርሃምና ሩት የሚባሉ አሉ። በቃ ልክ የሆነ የህንድ ፊልም ዛሬ ይለያያሉ፣ ነገ ሌላ ይመጣል ምናምን በቃ ሰውን የሆነ ብቻ ፊልም እኔ እንጃ አላውቅም። ይሄ ከሰብአዊነት የወጣ ለገንዘብ እንጂ ለራሳቸው ክብር የማይጨነቁ ዘልዛላ ሰዎች ናቸው ለኔ። ስለዚህ ትክክል አይደለም። ሴት ልጅ ስትወልድ በጣም ብዙ ነገር አለ። ሆርሞን መቀየር አለ። የምትበሳጭ ሴት አለች፣ ንዴታ የምትሆን ሴት አለች፣ የምትጨቃጨቅ አለች፣ ጭራሽ ለአይኗ የማትፈልግ ሴት አለች፣ ልጆቿን የማታይ ሴት አለች። የተለያየ ነገር አለና ሴት ልጅ በእርግዝናዋ ሰዓትና ስትወልድ የቻለ ወንድ ነው። በቃ በእርግዝና ሰዓት የቻላት ወንድና ስትወልድ እስከተወሰነ ጊዜ የሚችላት ወንድ ለኔ ሪል ወንድ እሱ በቃ ከዛ በኋላ አብሮ መኖር የሚችል ወንድ ነው። ከዛ በተረፈ ወጥ ቀጠነ ምናምን አይደለም። እንዲህ አይነት ፕራንክ ትክክል አይደለም። ፈረንጆች ልንገር እዚህ 1 አመት ነው። አይ ቲንክ ኖርዌይ እንደዛ ነው። ጀርመን 3 አመት ነው። አስቡ እንግዲህ። አሜሪካ ደግሞ የራሱ አጭር ጊዜ አላቸው። 3 ወር ምናምን ነው መሰለኝ ባልሳሳት። ስለዚህ ከምትናገሩት ነገር መቆጠብ መቻል አለባችሁ። የእውነቴን ነው የምላችሁ። ምክንያቱም ሰውን ከሰበርከው በኋላ በጣም ከባድ ነው። ገባ? በጣም ከባድ ነው። ሚስት ናት አሁን የወለደችው፣ ሆርሞኗ አልተመለሰም ምናምንና ልትጠላህም ውስጧ ሊወጣም አይችልም። ባይዘዌ ወንዶች እንድትጠነቀቁ መክራችሁ ሚስቶቻችሁን እርጉዝ ሆነው ፍጹም እንዳታስቀይሟቸው። ከወለዱ በኋላም እስከተወሰነ ጊዜ በጣም አቅረው የሚጠሏችሁ የዛ ሰዓት ላይ በእውነት ነው የምላችሁና በጣም ጥንቃቄ ልታደርጉ ይገባል። ሃቭ አ ናይስ ዴይ ጋይስ። አንተ የዚህ ዘመን ሳይሆን በየትኛውም ዘመን የማይፈጠር የበረንዳ ዳሪ ባህሪ ያለ ልጅ እሷንም ናቃት፣ ህዝቡንም ናቀው፣ ማንንም ናቀው። ግን ለተወለደችው ህፃን ልጅ ስትል ጊፍት ሳይሆን ጊፍት ከፈለክ የሰጣትን አንድ ጊፍተር ይሰጣል። ያንተን ኬብል እንዲከብድ አድርጎ ይሰጣል። ቪዲዮን አጥፋላት። 1.7 ሚሊዮን ታየል፣ አጨበጨብን፣ ደስ አለ። ሚስትን አንጓጥ ምናምን። ለነገሩ ማለት ኢቲሲ ስርዓት አይፈቅድም እንጂ ወላሂ ላዚም ላንተ የሚሆን ቆንጆ ቃል ነበር። እንዲህ ከመፈሬን እንዲህ እየበላኝ ነው የምታይ። ግን ያደኩበት የኖርኩበት ቪዲዮ የሚደርሳቸው ሰዎች ምናምን ፕሮቶኮል ስርዓት አይፈቅድም። ወይ ደግሞ በአካል ካገኛችሁት ሀቢቢ ወዬ በሉት። እሺ ሴት ልጅ ክብሯ እንደዚህ አይደለም። አደራ በአካል ካገኛችሁት ይሄንን ነው በአግባቡ ወዬ ማለት ወዬ በሉት። ይሄ ሸርሙጣ ልጅ ወዬ በሉት። አራስ ስለሆንኩ ያው የዚች ልጅህም በቀጥታ በጣም አሞኛል፣ የእውነት አሞኛል። ኮሜንት ማድረግ እስካልችል ድረስ በጣም ስሜታዊ ሆኜ ነበርና በነገራችን ላይ በጣም አሜዚንግ ሚስት ነው ያለችህ የእውነት። እና አንተ ደግሞ በጣም ክፉ ሰው ነህ፣ በጣም ክፉ ሰው ነህ። ግን ይህን ለመናገር አይደለም የመጣሁት። በሚገርም ሁኔታ ከሆኑ ቀናት በፊት ይህን ጥያቄ ጠይቄ ነበረ። በወሊድ ሰዓት ወይ በአራስነትሽ ጊዜ ከባልሽ ገንዘብ መቀበልሽ ወይ የባልሽ ጥገኛ መሆንሽ ምን ያህል ነፃነት ይሰማሻል ብዬ ጥያቄ ጠይቄ ነበር። ቀጥታችሁ ኮሜንቶቹ ማየት ትችላላችሁ። እና ያው በብዛት ኮሜንት ላይ ፖዚቲቭ ኮሜንቶች ነው የተሰጡት ስለነሱ ባሎች። እግዚአብሔር ይመስገን እንደዚህ አይነት ሚስታቸው ሜንታሊም፣ ፊዚካሊም፣ ፋይናንሻሊም እርፍ
አድርገው በቃ ልጅ የምታሳድግበትን ጊዜያት ሚስት አርፋ ፎከስ እንድታረግ የሚያደርጉ መልካም ባሎች አሉ። በዛው ልክ ደግሞ ብዙ ሜሴጆች ገብተውልኛል እና ኢቨን አንድ ማቃት ልጅ ስለማቀው ባሏ የሚገርም ነገር ነገረችኝ። በጣም አዘንኩኝ በውስጥ ነው እና ገዝዋት ይሄንን ለመናገር የመጣሁበት ዋና ሀሳብ ምንድን ነው? እዛ እንትን ውስጥ ማለት ነው እዛ የዚች ልጅ ይሄ ባሏ ፕራንክ ያረጋት ኮሜንት ውስጥ ባሏ ኮሜንት አረጋ አየሁና በጣም ሳኩኝ ማለት ነው። ማንን ነው የምትሸውዱት? አይሚን በየቤታችሁ ሚስቶቻችሁን እያስለቀሳችሁ በክፉ ንግግራችሁ ኃላፊነት ባለመወጣታችሁ ላይክ አዚፍ ብቻዋን ያመጣችሁ ልጅ ይመስል ብዙ ዋጋ እያስከፈላችሁ ኮሜንት አድርጓል። በቃ ስድብ ነው፣ አንተ ወንድ ነህ ምናምን ብሎ ማለት ነው። እና ሪፕሌይ ማድረግ አልችልም ኦብቪየስሊ ልጅቷን እንትን ማለት ነው የሚሆነው። ግን በጣም አዘንኩኝ። አንዳንድ ጊዜ አደባባይ ላይ የምንሰራው መልክና በየጓዳችን ግን የምንሆነው ነገር በጣም ስለገረመኝ ነው። እና ባይዘወይ በጣም ብዙ ሚስቶች አሉ እንደዚህ ዋጋ የሚከፍሉና ለዚህ ነው አንዳንድ ጊዜ ቤት ውስጥ ሆነው ስራ እየሰሩ ልጆች እያሳደጉ ሰፖርት አድርጉን የሚሉ ማሚዎችን አትለፏቸው ባካችሁ እምለው ማለት ነው። ሊትራሊ በጣም ብዙ ዋጋ ነው የሚከፍሉት በየትኛው ማቅጣጫ። ይሄ ፖስትፓርተም ዲፕሬሽን የሚባል አለ። ራእያችሁን ትጠላላችሁ፣ በቃ ስራችሁን በጣም ከብዙ ነገር እንደጎደላችሁ ይሰማችኋል። እና አብሯችሁ ያለ ሰው ደግሞ ይሄ ነገር አንደርስታንድ አድርገው ሰፖርት ማያደርግ ከሆነ ኢማጂን እንዴት ከባድ እንደሆነ። እና ግን ልጁ ግን በጣም ክፉ። እሺ እንዴት ናችሁ? ሰሞኑን አንድ በጣም መነጋገሪያ የሆነ ቪዲዮ አለና አንድ ባለቤቱን ፕራንክ አድርጋለሁ ብሎ በጣም ማይሆን ንግግሮችን እየተናገራት ያሳያልና ራስ ሚስቱን እዚህ ከላይ አስቀምጬላችኋለሁ እንትኑን ሊንኩን። እና እኔ ምን መናገር አስብኩ መሰላችሁ? በጣም ቀላል የመሰሉን ለእኛ ማለት ቀልድ የሚመስሉን ንግግሮች ሰዎች ላይ ግን ትልቅ የአእምሮ ጠባሳ ሊፈጥሩ ይችላሉ። በጣም መጠንቀቅ ያለብን ማለት ነው። ያው በአካል አሁን አካላዊ ጉዳት በሚደርስበት ሰዓት በግልጽ ይታያል። ሰው ያንን ጉዳት አንደርስታንድ ማድረግ ይችላል። ለዛም ቅሬታ ቢያቀርብ እንደዚህ ተበደልኩ ቢል ሰው አይቶ ይፈርዳል። አእምሮ ጋር የሚደርስ ጠባሳ ግን በጣም ከባድ ነው ጋይስ። የስነ ልቦና ጥቃት ወይ ደግሞ ሳይኮሎጂካል አቢዩዝ ኢዝ ቬሪ ቬሪ ሲሪየስ። ምናልባትም ወደኋላ የማይመለስ ሊሆን ይችላል ጠባሳው ማለት ነው። እና ጀስት ላይክ አሁን ጭንቅላቱን በጥይት ከመታ በኋላ አንድ ሰው ሌላን ሰው ማለት ነው ይቅርታ እንደመጠየቅ ቁጠሩት። የምንናገራቸው ንግግሮች ፓወር አላቸው። ንግግር ያቆስላል፣ ንግግር ይገድላል፣ ንግግር ያደማል። ስለዚህ የምንነጋገረው ንግግር ቶክሲክ መሆኑን እርግጠኛ መሆን አለብን፣ መርዛማ መሆኑን እርግጠኛ መሆን አለብን፣ ሰዎች ላይ ጉዳት ከማድረሱ በፊት ማለት ነው። እና ይሄ ካይንድ ኦፍ ሳይኮሎጂካል አቢዩዝ፣ ይሄ ግልጽ የሆነ የስነ ልቦና ጥቃት ነው። የአካላዊ ጥቃት አለ፣ የስነ ልቦና ጥቃት አለ፣ ወሲባዊ ጥቃት አለ ሰዎች ላይ ሊደርስ የሚችል እና ይሄኛው እንደዚህ አይነት ጥቃት አግባብ አይደለም። እኛ ለቀልድ ብለን ለማዝናናት ብለን ሊሆንም ይችላል ላይሆንም ይችላል፣ ግን የምናደርገው ነገር በጣም አስከፊ ጉዳት ያደርሳልና ምናልባትም እንደገና ላለመዳን ወይ ደግሞ ከዛ ስሜት ውስጥ ለመውጣትም ሊያስቸግር ይችላልና በጣም ጥንቃቄ ማድረግ አለበት ነው የማስበው። አመሰግናለሁ።